ታች ጋይንት ተብሎ በሚጠራው አካባቢ የምትገኝ አንዲት ጥንታዊት ቤተክርስቲያን አለች። ቤተልሔም ትሰኛለች። እንግዲህ ቤተልሔም ሄዳችሁ ብትሳለሙ ከምታገኙት በረከት በተጨማሪ የምትጎበኟቸውን የተለያዩ ነገሮች ልጠቁማችሁ። እንግዲህ የደብሩ አገልጋዮች እንደሚያስረዱት ከሆነ አባታችን ቅዱስ ያሬድ የጻፈው ድጓ እዛን የሚገኘው ብለው ያስጎበኛሉ። የድጓው መጽሐፍ እዛ አለ ትልቁ ማለት ነው። እንግዲህ ይህች ደብር ቤተልሔም ማለት ነው እንደ ዜማ ማስመስከሪያ ወይም ደግሞ እንደ ቅኔ ማስመስከሪያ ተብሎ እንደሚጠሩት ሌሎች አድባራት ሁሉ እሷ ደግሞ የድጓ ማስመስከሪያ ናት ማለት ነው። እንደውም ከዚህ ጋር በተያያዘ አሁን አረፍተ ዘመን የገታቸው በሕይወተ ሥጋ የተለዩን የቀድሞ ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ እዚች ደብር የተለየ ታሪክ አላቸው። ረጅም ዓመታቸውንም ደግሞ በቆሎ ትምህርት ያሳለፉት እዚች ደብር እንደሆነ የድጓ ትምህርታቸውንም ያስመሰከሩት እንደማንኛውም የቆሎ ተማሪ ደግሞ ረጅም ዓመታቸውን ለዚህ ለድጓ ለማስመስከር በመጡበት ወቅት ያሳለፉበት ጎጆ ሳይቀር በሕይወተ ሥጋ በተለዩበት ጊዜ በተሰራው ዶክመንታሪ ላይ ተገልጿል ማለት ነው። አሁን የምታዩት ቤተክርስቲያኗ የለበሰችው ቆርቆሮም እንግዲህ እሳቸው ያበረከቱት ወይም ደግሞ እሳቸው ወስደው ያለበሷት እንደሆነም የደብሩ አገልጋዮች ያስረዳሉ። ከዚህ በተጨማሪ ደግሞ እንግዲህ ከቤተልሔም ጋር በተያያዘ ልክ የአክሱም አለቃ ንውረድ እንደሚባሉት የቤተልሔሙም ደግሞ ለየት ያለ ማዕረግ አላቸው። ሊቀ ምሁራን ይባላሉ ማለት ነው። እንግዲህ ከዚህ በተጨማሪ ቤተክርስቲያኗ በተለያዩ ዘመናት በገጠማት ፈተና ቤተክርስቲያኑን ለማጥፋት አላውያን ነገስታት በተነሱባትም ጊዜ የተለያዩ ቅርሶችን የደብቁባቸው የነበሩ ዋሻዎችም አሁን ላይ ለእይታ ክፍት ሆነው የቤተክርስቲያኑ አገልጋዮች ያስጎበኛሉ። ከዚህ በተጨማሪ ደግሞ እንግዲህ ቅዱስ ያሬድ ድጓውን ሲጽፍ የቀለም ይበጠብጥበት የነበረው የተቆፈሩት ጉድጓዶችም ድንጋዮቹ እነዚህ ናቸው በማለት ያስጎበኛሉ። እንግዲህ ስለ ቤተልሔምና ስለ ህንጻ ቤተክርስቲያኗ ግንባታ እንዲሁም ደግሞ ስለተጠቀሟቸው እዛ ላይ ስላሉ ጥበቦች በሙሉ ቤተክርስቲያኗ የታነጸችበት ቦታ ላይ ያሉትን ታሪኮች በሙሉ እመራመራለሁ ሲል የደረሰበትን በተለያየ መልኩ የገጠመውን ፈተናዎች ዘ ማውንቴንስ ኦፍ ራስልስ በተሰኘው መጽሐፉ ላይ ቶማስ የሚባለው የታሪክ አጥኚ በሙሉ ከትቦታል ማለት ነው። የቤተልሔም ጉዞዬ ሲል በውጪ የታሪክ አጥኞችም አይን የገባች ናት ማለት ነው እቺ ደብር። ከዚህ በተጨማሪ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀል ወደ ኢትዮጵያ በመጣበት ሰዓት ከነዚህ ተራራዎች አንዱ ይሆናል በሚል እዛ አካባቢም ላይ ወስደውት አስቀምጠውት እንደነበረ የሚያስረዱ ታሪኮችም አሉ። እንግዲህ ቤተልሔም ብትሄዱ እነዚህን ሁሉ ትጎበኛላችሁ ለማለት ጥቆማ ለማድረግ ያህል ነው። መልካም ጊዜ።